ለወጡ አባሎቻችን እንግዲህ ተቋማችንን በቅንነት ሲያገለግሉ ወጥተው ወርደው እየለፉ እየደከሙ ሲያገለግሉ የነበሩ አባሎቻችን አሉ። ዛሬ ደግሞ በጡረታ የተገለሉ በቦርድ የተገለሉ አባሎቻችን አሉ። የእነዚህን አባሎቻችን ሽልማት የሚሰጡልን የወረዳችን ፖሊስ ጽሕፈት ቤት ዋና አዛዥ ኢንስፔክተር አየነው ወደ መድረክ ሽልምን የሚሆኑት ደከመኝ ሰለቸኝ ሳይሉ በርካታ ጊዜ ሲያገለግሉን የቆዩት በቅንነት ሲያገለግሉን የቆዩት የወረዳችን የፖሊስ አመራር ምክትል ኮማንደር የሻቸው ደሳለኝ ናቸው። እንግዲህ በተቋማችን በቅርብ ነው በቦርድ ማነው በጡረታ ያስገደልናቸው የዛሬ ወር 2 ወር አካባቢ አዲሱም ደሞዝ ሳይበሉ ነው የተገደሉ። ምንድነው 50 በ25 ነው የሚባለው 50 በ50 እንደዚያ በሚባል ደረጃ ነው የተገደሉት። ለበርካታ ጊዜ ተቋማችንን በቅንነት ሲያገለግሉ የነበሩ የፖሊስ ኮማንደር ጎሹ ዘለቀን ወደ መድረክ እናውቃቸው ከሌላ ወረዳ በመምጣት ወደ ጎዛምን ከሉማሜ ወረዳ ከአዋበል ወረዳ ወደ ጎዛምን ወረዳ በመምጣት በነበሩበት ከአዋበል ወረዳ የጠላትን ቅስም በመስበር በተለያዩ በምርመራ ዘርፎች ውጤታማ ስራ በመስራት ወደ ጎዛምን ወረዳ ከመጡ በኋላ የተለያዩ መረጃዎችን በማሰባሰብና የጽንፈኛውን አከርካሪ ለመስበር የሚደረጉ ጥረቶችን በማበረታታት ታላቅ ስራ ሲሰሩ የነበሩ የፖሊስ አመራራችን ምክትል ኮማንደር አጃራ ሞላን ወደ መድረክ ሰሞኑ እንግዲህ የአማራ ክልል የአድማ መከላከል ወይም ደግሞ የፊቱ የአማራ ክልል የልዩ ኃይል አባል የነበሩ በልዩ ኃይሉ ዘርፍ ኢንስፔክተር እንዳልክ መለጠን ወደ መድረክ ሸኙ። በወረዳችን ላይ በነበረው አጠቃላይ የጸጥታ ስራ በማስተባበር በሎጂስቲክ በንብረት አስተዳደርነት ሲያገለግሉ የነበሩት በመርማሪነት ሲያስተዳድሩ ሲያገለግሉ የነበሩት የፖሊስ አባላችን ዋና ሳጅን ፈልታ በቃሉ ወደ መድረክ ሸኙ። ምስክር ወረቀት የተሰጣቸውና በዚሁ መድረክም ቅድም ላይ የ1500 ብር ሽልማት የሰጠናቸው ጠንካራ የፖሊስ አባላችን ዋና ሳጅን ካሳው አስማማውን ወደ መድረክ ሸኙልን። ሽልማታቸውን የሚቀበል ሰው ስጣቸው። ኢንስፔክተር ይሁን ያየነው ወደ መቀመጫቸው በክብር ሸኙልን።